በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ፍቅር የተወደዳችሁ መስቀል ላይ ዕዳ ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ እግዚአብሔር አብ ልጆች ተብለን እንድንጠራ እንዲህ ያለውን ፍቅር የሰጠን መንፈስ ቅዱስ በልጅነት መንፈስ አትሞ ሀብተ ወልድ ስመ ክርስትናን የሰጣችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ቤተሰቦቻችን ሆናችሁ አብራችሁን ስለምትሆኑ እግዚአብሔር ክብር ይስጣችሁ። ሁለት ያለ አባት ልጆቻቸውን የሚያሳድጉ ቤተሰቦች እናቶች አሉ። ልጆቻቸውን ለመመገብ ዓመታዊ ኑሮ ከባድ የሚሆንባቸው አንዱን ቤተሰብ ማገዝ የሚችልበት ማዕቀፍ ስላላት አጋፔ ቤተሰብ ይሄ ስላለው ፈቃደኛ ሆናችሁ ሁለት ሰዎች በ911 41380 ስልኬ ላይ እንድታሳውቁኝ በአመት ውስጥ እስከ 50 ሺህ ብር መስጠት መቻል ይችላል። ሩቡም ሊሆን ይችላል በአንድ ጊዜ ወይም ደግሞ ግማሹን የሚቻል ከሆነ ካልሰለቻችሁ በየወሩም መሆን ይችላል። እነዚህ ማድረግ የምትችሉ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ተወዳጆች ዛሬ የምንማረው እግዚአብሔር አዲስ ነገር አደርጋለሁ ያለውን የትንቢት የተስፋ ቃል ነው። ኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 19 ላይ የሚገኝ ቃል ነው። እንግዲህ ሁሌ የምንካፈለው በአጋፔ ቤተሰብ የእግዚአብሔር ከመሆናችን የተነሳ ከእግዚአብሔር የሆነውን ትልልቅ ነገር ለመቀበል ራሳችንን ልናዘጋጅ ይገባል። ያው ስለ እግዚአብሔር ስንሰማ የነበርነው ስንገምት የነበርነው ስናምን የነበርነው ሌላ ነው። እግዚአብሔር እንዴት እንደሆነ ስዕሉ ሁላችሁም ባደጋችሁበት ልክ ታውቁታላችሁ፣ በቤታችሁ በኑሯችሁ ቤታችሁ እና በኋላ ግን ስለ እግዚአብሔር ፍቅር የበለጠ እየገባን ሲመጣ አንደኛው መንገድ ነው ፍቅሩን አውቆ ከእግዚአብሔር ጋር መተዋወቅ። ሁለተኛ ደግሞ ከእግዚአብሔር መቀበል ነው። አምላካችን ሁሉን የሚችልና ፍጹም የሆነ ቸር አምላክ ነው። ስለዚህ ለልጆቹ የሚያደርግልን እጅግ በጣም ብዙ ነገር አለ። እነዚህ ነገሮች ፈጽሞ ማንገምታቸው ስለሆኑ አዲስ ነገር ተብለዋል። ከእግዚአብሔር ተቀብለናቸው የምኖርናቸው የተገረምንባቸው የተደሰትንባቸው ሳናስባቸው ፈጽሞ አስበናቸው የማናውቃቸው ብዙ ጉዳዮች ትናንትና ነበሩን። እነዛ ጉዳዮች ለትናንትናችን አዲስ ነበሩ። ታውቃላችሁ፣ ሁላችንም እኔ የእሱ አገልጋይ በመሆኔ ሁሌ ስገረም እኖራለሁ። የእሱ ካህን በመሆኔ የእሱ ዘማሪ በመሆኔ ማነኝ ብዬ ራሴን ጠይቃለሁ። ሁልጊዜ አዲስ ይሆናል ይሄ ለእኔ። ትናንትና ምርጫውን ጣውን በእኔ ላይ ሲጥል እናንተም ብዙ የተደረገላችሁ ነገር አለ። አስበነው ጠብቀነው ከሆነልን ይልቅ ሳናስበው የተሻለ ነገር የሆነልን ይበልጣል። እግዚአብሔር ክብር ምስጋና ይገባዋል። አሁንም የምንከተለው አምላክ ይሄው ነው አሰራሩ። አሁንም አዲስ ነገር አደርጋለሁ ይላል ለምታምኑ ሰዎች። ያ አዲስ ነገር እኛ ፈጽሞ የምንገምተው ያልሆነ ነገር ማለት ነው። አንዳንድ ጊዜ ጠባቡን ስንጠብቅ እሱ በተሻለ መንገድ ሌላ ነገር ያዘጋጃል። ለምሳሌ ሩት በቦዔዝ እርሻ ውስጥ ቃርሚያ መቃረም ነበር ስራ የሚመስላት። እሷ በቦዔዝ እርሻ ጎንበስ ብላ ለድሆች የሚጣለውን የቀረውን የአጨዳውን ቅሪት እየሰበሰበች መውሰድ ለእሷ ትልቅ ነገር ነበር። እግዚአብሔር ግን ቦዔዝን አግብታ እርሻዋን እንድትወርስ ነበር ያዘጋጀላት። የቦዔዝ ወደ እሷ መምጣት፣ እሷ ወደ እሱ መሄድ፣ ዋርሳዋ ሆኖ ወራሿ ሆኖ እሷን ማግባቱ ለሩት አዲስ ነገር ነው። እግዚአብሔር ከሰራቸው አዲስ ነገሮች አንዱ ነው። በዛም ቤተሰብ ተቀላቅላ በሞተው ባሏ ምትክ ቦዔዝን አግብታ ልጆችን መውለዷ፣ ልጆቹ እነ ኢዮቤድ የዳዊት ቅድመ አያቶች መሆናቸው የአዲስ ነገር ነበረ። ፈጽሞ ሩት የምትጠይቋት ገምተው አስበው ማታውቀው ነው። ዳዊት በተራሮች መካከል ተቀምጦ በገና እየደረደረ ናናና አባት ይፈልጋል፣ ሳሙኤል ይፈልጋል ተብሎ ቅባት ሲቀባና መንግስት ሲሆን ለእሱ አዲስ ነገር ነው። ፈጽሞ አስቦት የማያውቀው ነገር ነው። እንደውም ጠይቋል። ጌታዬ እግዚአብሔር እስከ ሻት ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው ብሎ ጠይቋል። አዲስ ነገር ሲሆን መንፈሳችን እንደዚህ ነው የሚሆነው። በመገረም ነው የምንሞላው። ሁልጊዜ ነው የምንገረመው።
እድሜ ዘመናችንን እንገረማለን። አዲስ ነገር እንደተደረገልን በተረዳን ቁጥር ስንዘምር እንኳን እያለቀስን ነው የምንዘምረው። ስንጸልይ በተመስጦ ልብ ነው የምንጸልየው። እግዚአብሔር ቀርቦ ይታየናል። ከፊት ለፊታችን ሊጠፋ አይችልም። ሩቅ አንፈልገውም። ቤተክርስቲያን ውስጥ እግዚአብሔርን እናየዋለን። መቅደስ ውስጥ እናየዋለን። ካህን ከሆን ቅዳሴ ስትቀድስ ታየዋለን። ስታመልኩ፣ ስትዘምሩ በንግሱ ላይ ታዩታላችሁ። በገዳማት ውስጥ ታዩታላችሁ። እግዚአብሔር ለምን አዲስ ነገር እያደረገልን እንደሆነ ስናስተውል አይኖቻችን ሁሉ ይከፈታሉ። ቅርብ እግዚአብሔር ይታየናል ማለት ነው እና ብዙ አዳዲስ ነገሮችን ያደርጋል እግዚአብሔር። እንኳን ደስ አላችሁ ወደ እግዚአብሔር ቤት የመጣችሁ፣ ወደ እግዚአብሔር እቅፍ የመጣችሁ። ገና በሕይወታችሁ በአዲስ ነገሮች ትገረማላችሁ። ማታስቧቸው ነገሮች በሕይወታችሁ ይደረጋሉ። አንዳንዶቻችሁ ከበሽታ ትፈወሳላችሁ። እግዚአብሔር ይመስገን። አይድንም የተባላችሁ ሞትን የፈራችሁበት በሽታ ድኖ ታገኙታላችሁ። አንዳንዶቻችሁ ከኑሮ ችግር ወጥታችሁ፣ ከሕይወቱ ስብስብ ወጥታችሁ፣ ለሌላው ተርፋችሁ፣ ለወላጅ ተርፋችሁ፣ ለቤተሰብ ተርፋችሁ፣ ለጓደኛ ለሀገር ተርፋችሁ የምትኖሩበት ነገር ፊት ለፊታችሁ ይመጣል። አዲስ ነገር ይመጣል። አንዳንዶቻችን ማስተዋል ይሰጠናል። ማስተዋል እንችላለን። ጠዋትና ማታ ቤተ መቅደስ እየገባን ሳይገባን የምንገባ የምንወጣ ሰዎች አለ። ቃሉ አይገባን፣ ዝማሬው አይገባን፣ ቅዳሴው አይገባን፣ ግን እንሄዳለን። እግዚአብሔር አዲስ ነገር ሲያደርግ ልባችንን በጥበብ ይከፍታል። የውስጥ አይኖቻችንን ይከፍታል። የማስተዋል መንፈስ ይሰጠናል። ነገሮችን ሁሉ የተረዳ የሚማር ችኩል ተማሪ እንሆናለን። በሁሉም አቅጣጫ የምንማር ያደርገናል። ለአንዳንዶቻችን መለኮታዊ ጥበብ ይሰጠናል። እግዚአብሔርን በቀለጠ ልብ መውደድ፣ ኢየሱስ ክርስቶስን በቀለጠ ልብ መውደድ ይሰጠናል። አሳዳጅ የነበረን ጠላት የነበረን ሆነን ሳለ እንደ ሐዋርያው ጳውሎስ የምንሞትለት እንደሆነ እንዲገባን ያደርገናል። አይምሯችን ይከፈታል። ድንጋዩ ልባችን ይሰበራል። አዲስ ነገር ያደርግልናል። አንዳንዶቻችን መልካም ሰው ስለመሆን ስናስብ እግዚአብሔር መልካም ትዳር ይሰጠናል። ስለምንከባከበው፣ ስለምንጠነቀቀው፣ ድክመቱን ስለምንሸከመው ሰው ስናጠና ስንማር ድክመት አልባ ሰው ይሰጠናል። እግዚአብሔር አዲስ ነገር ያደርጋል። እኛ የምናስበውን አይደለም እግዚአብሔር የሚያደርገው። ሕይወት ሰርፕራይዝ ነች። ሁልጊዜ በእግዚአብሔር አስገራሚ ስጦታ ነች። ከኢየሱስ ክርስቶስ እጅ የምትወጣው የሕይወታችን ስጦታ ሁልጊዜ ድንቅ ነች። የማናስባት ነች። የማናስባት ነች። ከ38 ዓመት ጀምሮ በአልጋ ላይ ተኝቶ የነበረ ሰው አንድ መምህር መጥቶ ልትድን ትወዳለህ ሲለው ቀልድ ነበር የመሰለው። እንደ ማንኛውም ችግሩን እንደሚሰማው ወሬ እንደሚነግረው ሰው መስሎት ነበር። አልጋውን አሸክሞ የሚያስኬደው ፈዋሹ ነበር። ለእሱ ያ ቀን አዲስ ቀን ነበር። ብዙዎች አልጋ ላይ ያላችሁ ቆማችሁ የምትሄዱበት አዲስ ቀን ይመጣል። የተቸገራችሁ ከችግራችሁ ወጥታችሁ ቀና ብላችሁ የምትሄዱበት አዲስ ቀን ይመጣል። የተገፋችሁ እንባችሁ የሚታበስበት ፍትህ የምታገኙበት ቀን ይመጣል። የጎደለባችሁ በእግዚአብሔር ሙላት የምትሞሉበት ማድጋችሁ በዘይት ማሰሯችሁ በዘይት ማድጋችሁ በዱቄት የሚሞላበት ቀን ይመጣል። እየለፋችሁ ጠብ የማይልላችሁ አንድ ቀን በስተቀኝ ጣላችሁት መረብ ብዙ ዓሦች ይይዝላችሁና ደስ የምትሰኙበት ቀን ይመጣል። ወደ እግዚአብሔር መቅረብ የምትፈልጉ ሰዎች ሥጋው ደግሞ ተቀብላችሁ ተቀድሳችሁ ነጭ ለብሳችሁ የምትቆሙበት ቀን ይመጣል። በኃጢአት ስርዓት ውስጥ ያላችሁ ሰዎች ንስሐ ገብታችሁ ሥጋው ደግሞ ተቀብላችሁ ተቀድሳችሁ የምትኖሩበት አዲስ ቀን ይመጣል። አይሆንም ያላችሁት ሆኖ የምታዩበት ቀን ይመጣል። ለእኔ ይሄ ይደረጋል ይሄ ብለን ተገርመን ያሰብነው ነገር ተደርጎልን የምናይበት ቀን ይመጣል። ባሪያው ክብር አግኝቶ እረኛው ነግሶ የተገፋው መርዶክዮስ ማርዳ ለብሶ የሚያይበት ቀን ይመጣል። ኃጢአተኛዋ ማርያም በጌታችን እግር ፊት እንባዋን አፍስሳ ክርስቶስ ይቅር ብሏት ቀና ብላ የምትሄድበት ቀን ይመጣል። እሷም አንቺ እህቴ ይመጣል። ያኔ ያሰብነው ሳይሆን ያላሰብነው ሲሆን እንደ ኢዮብ እየተገረምን
መስማትስ ሰምቼ ነበር፣ አሁን ግን ዓይኔ አየችህ። አፌንም እዘጋለሁ እጄን በአፌ ላይ ጭናለሁ ብለን ተገርመን ተደንቀን የምንኖርበት ቀን ይመጣል። ምክንያቱም እግዚአብሔር አዲስ ነገር ያደርጋል። የምንከተለው አምላክ ልዩ አምላክ ነው። ልዩ አምላክ ነው። እግዚአብሔር ልጆች ልዩ አምላክ፣ የተለየ ቅዱስ አምላክ ነው። የእግዚአብሔርነት አንዱ መገለጫ ያላሰብነውን እያደረገ ማስደነቁ ነው። የእኛ ሀሳብ የእኛ አእምሮ የሚያስበው አይደለም የሚሆነው። መጥፎም ነገር በሉት ይሻላል ብለን የምናስበው ምጡን ነገር አይደለም የሚሆነው። እግዚአብሔር የሚያስበው ነው የሚሆነው። ለዚህ ነው ስንጸልይ ፈቃድህ በሰማይ ላይ እንደሆነች እንዲሁም በእኔ ትሁን፣ ሀሳብህ ትሆንልኝ ማለት ነው። ያችሁ አዲስ የሚያደርግ አምላክ፣ የሚያስገርም አምላክ፣ የሚያስለቅስ ከቸርነቱ ከምሕረቱ ከበጎነቱ የተነሳ የሚያስለቅስ። ባለሽቷ ማርያም ያለቀሰችው እኮ ምክንያት አላት። ለብዙ ቀን ተገላለች። መምህራን ገላምጠዋታል፣ ተጸይፈዋታል። አንድም ካህን ማርቋት ባርኳት አያውቅም። የአይሁድ ካህን አንድም ቀራጭ ቤቱ አስገብቷት አያውቅም። ጌታ ኢየሱስ ክርስቶስ ግን እግሩን እንድትነካ ሲፈቅድላት አለቀሰች። እምባዋ እግሩን ማጠብ ችሎ ነበር። በዚህ ልክ ነው ያለቀሰችው። እንግዲህ እሱ ያደረገው አዲስ ነገር ነው ለማርያም። ታሪኳ ሁሉ በዓለም እንዲነገር አከበራት። አዲስ ነገር አደርጋለሁ ስለሚል ወደ ቤቱ የምትመጡት ወደ ደጁ የምትመጡት በፊቱ ለጸሎት የምትተጉት እናንተ ሆይ አዲስ ነገር እንደሚያደርግላችሁ እወቁ፣ ጠብቁም። ደግሞ እግዚአብሔር የሆነውን በጎ ስጦታ ማመን ያስፈልጋል። ቅዱስ ጳውሎስ በዕብራውያን መልእክት ላይ የጻፈውን እናንብና ትምህርታችንን እናጠናቅቃለን። ያለ እምነት ዕብራውያን 11 ቁጥር 6 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። እግዚአብሔር ጋር ደርሻለሁ ያለ ክርስቲያን እግዚአብሔር እንዳለ ያምናል። እግዚአብሔር ለሚያምኑበት ሰዎች ዋጋ እንደሚሰጥም ጭምር ማመን አለበት ነው የሚለው። አሁን የመጀመሪያው ላይ ያለን እግዚአብሔር እናውቀዋለን። ብዙዎቻችን እግዚአብሔር ጋር ለመድረስ እንፈልጋለን፣ ፍጥሩ ፍላጎት አለን፣ እናውቀዋለን። ግን ለሚፈልጉት ዋጋ ይሰጣል ብለን ግን ብዙዎቻችን አናምን። ዋጋውን ውድቅ እናደርጋለን። እሱ ግን አዲስ ነገር እያደረገ ያስገርመናል። በአዲስ ነገር ያስደንቀናል። ስሙ ብሩክ ይሁን። ይሄ ቃል ደግሞ ለሚያምንበት ይፈጸማል። የሰማኑን በልባችን ጻፍልን። እግዚአብሔር ቸርነት የእናታችን ቤታችን ራሌት በረከት የመላት ጥበቃ አብሮን ይሁን። ስለ እናቶች የሰጠሁትን ማሳሰቢያ አትርሱ። ትምህርቱ ላይ ኮሜንትና ላይክ ስለምታደርጉ እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም